አዲስ ፍጥረት ለመሆን ለሚመጣው አዲስ ሰማይና ምድር ክርስቶስ ሲመጣ ለሚያዘጋጀው ሰማይ ምድር ለመንግስተ ሰማይ አዲስ ፍጥረት መሆን ያስፈልጋል። መጽሐፍ ቅዱስ ሲናገር አዲስ ፍጥረት የሆነው በክርስቶስ ኢየሱስ ነው። እግዚአብሔር የማስታረቅን ሥራ በክርስቶስ ኢየሱስ ሰርቷል። ስለዚህ ታረቁ ብለን ስለ እግዚአብሔር እንለምናለን ይላል እግዚአብሔር ቃል። ከክርስቶስ ጋር ታረቁ ብለን ስለ እግዚአብሔር እንለምናለን ይላል እግዚአብሔር ቃል። ስለዚህ ከክርስቶስ ጋር ታረቁ። እግዚአብሔር የማስታረቅን ሥራ ሰርቷል። መስቀል ላይ ልጁን በመግደል የማስታረቅን ሥራ ሰርቷል። ሰላም እንዲሆንላችሁ፣ በልባችሁ ሰላም እንዲሰፍን፣ ሕይወት እንዲሆንላችሁ፣ የዘላለም ሕይወት እንድትቀበሉ፣ ከፍርድ እንድታመልጡ ክርስቶስን ተቀበሉ። ክርስቶስን ተቀበሉ። ክርስቶስ ከቁጣ ያስመልጣል፣ ከገሃነም ያስመልጣል። ጊዜው ደርሷል። ክርስቶስ ሊመጣ ጊዜው እንደቀረበ ዓለም ምልክት እየሰጠች ነው። አሁን ያለው ሁኔታ ክርስቶስ ሊመጣ በደጅ እንዳለ ያሳያል። ክርስቶስ ሊመጣ በደጅ እንዳለ ያሳያል። ስለዚህ ይሄን ጌታ ተቀበሉ። በዚህ ጌታ ታረቁ፣ ከእግዚአብሔር ጋር ታረቁ። እንለምናችኋለን። ታረቁ ብለን እንለምናለን ብለዋል ጳውሎስ። እንለምናችኋለን፣ ግድ እንላችኋለን። በደሙ ስርየትን ታገኛላችሁና፣ በደሙ ሕይወትን ታገኛላችሁና፣ ከሞት ወደ ሕይወት ትሻገራላችሁ። ፍርድ አያገኛችሁም። ስለ እናንተ የተወጋውን ጌታ፣ ስለ እናንተ የቆሰለውን ጌታ ተቀበሉ። በደሙ የዘላለም ሕይወት አለ፣ በደሙ ስርየት አለ። የትኛውም ኃጢአትና በደል ሊደመሰስ የሚችለው በክርስቶስ ደም ብቻ ነው። በየትኛውም መንገድ ሰው ከኃጢአቱ መንጻት አይችልም። የክርስቶስ ደም ብቻ ኃጢአትን ያነጻል፣ ከቁጣ ያስመልጣል። ማንም የተጨነቀ ቢኖር፣ ማንም የደከመው ቢኖር ወደ እኔ ይምጣ እኔም አሳርፋቸዋለሁ ያለው ለዚህ ነው። እረፍትን መስጠት የሚችል ጌታ ነው። ሸክምን ማንከባለል የሚችል ጌታ ነው። የተጨነቀች ነፍስ የምታርፈው በክርስቶስ ነው። ያዘነች ነፍስ